እሺ በጣም እናመሰግናለን። የምናመሰግን ምንድነው ጠያቂ እንዲህ ሮሯችን የሚሰማን ታገኘ። እኛማ የምንነግረውም ማጠን ግራ ገብቶን መሬትና ድሃ ሁሉን ያሳልፋል። ዝም ብለን ነው። አሁን በማዳበሪያ ውድነት ማዳበሪያ የሚገዛ ዘንድሮ በሬውን እየሸጠ ነው። አንድ በሬ ያለውም እየለመኑ ይሆናል ሳለሁ ብሎ በሬውንም እየሸጠ ነው። ያም ሆኖ ደግሞ በዚህ በጥቁር አፈር በዚህ ነው መሬታችን ያለ። ያም እየተከለከለ አትዝሩት ወንጀለኛ ታለስ ተፈልጎ ራሱ አይወጣውም አይያዝም። እንዴት አርሶ አደሩ ገበሬ እንዴት አትረሱ ተብሎ ይከለከላል? ልማት ወትሮም እኮ ሰራዊት አለ በአባቶቻችን ጊዜ። ኢትዮጵያ ታለ ወታደር አታርም እና ደግሞ ማንም ሰው ደግሞ ወታደርም ቢባል ደግሞ ንጡህን ሰው አይገልም። ንጡህን ሰውም ደግሞ ታለፍት እነ ጥላውን እርሳው እዚህ ተገንዛ ቤቱ የእርሳው ጥላው በላይ ጥላው ተቤቱ ተጎትቶ ተቤቱ ዝም ብሎ ገበሬው መጋቢው እየተጠመደም ምን እያለ መሬት እንኳን የለው ዝም ብሎ ምስኪን ያተደበደበ እና እነ ሙሉነህ ጌትነት ነጋሽው አለሙ ጉብሎች ምን ወንጀለኛ አስታለ ወንጀለኛው ተፈልጎ ያኛው እርምጃ ይወሰድበታል እንጂ ንጡ ሰው ይደበደባል? አይደበደብም። ወታደር እኮ ወትሮም አለ፣ ሰራዊት እኮ ወትሮም አለ በአባቶቻችን ጊዜ። ግን አሁን አዲስ ነው የመሰለኝ። አሁን ዘመኔ እንግዲህ ወደ 70 ዓመቴ ነው እና እንዲያ ሲሆን ድረስ እንዲህ ያለ አይቻል አውቅ እና ልማት ተለለ እኮ እንዴቱና ነው የምትተዳደር? በልማት ላይ እኮ ነው ሁሉም ተመግቦ የሚያደር። የመንግስት ሰራተኛ ይባል ማንም አብራሪ ይባል በእርሻ ላይ ነው በልማት ላይ ነው። እና ልማት ይቋረጥ ዋልካችሁ እንዳዘሩ ተብሎ ተከለከለ። እና በዚህ መሀል እንዴት ሆኖ ነው እንዴት ያለ ኑሮ ነው? እና ይሄንን የመሰለ ችግር ደርሶብናል። መንግስት አለ ግን እንዲህ አይሆንም ነበር። መንግስት ቢኖር ርትና ፍትህ ጎደለ ፍትህ ተጓደለ የሚል ቢገኝ እንዲህ አይደረግም ነበር። የማን የሚጮህለት ሰው ጠፍቶ ነው። እንግዲህ በዚህ በአማራ ክልል ስንሳ በገራይ ጎጥ የደረሰብንን ችግር ነው የምናገር። አሁንም ቢሆን አብራርች ቀደም ሲል እንግዲህ በነበረበት በፋኖና በአድማ በተን በመከላከያ ጠል እንደ ወረዳ እንደ ሀገር እንትን ጉዳት የነበረበት ነው። ለምን መጣ መከላከያ ገራይ ላይ አሰፈረ በኋላ አርሶ አደሩ በዱላ ተጨፍጭፎ የግል ባለጥጃ መሳሪያ ታጣቂው ቀርቶ የጥጅ ባለጥጃ መሳሪያ ሎራውን አጥቶ መሳሪያውን ተገፎ በዱላም ተመቶበት ቤተሰቡም ታስሮ የተጨቆነበት ጊዜ ነው። ያም ሆኖ ደግሞ መንግስት ነውና ብለው ሰጡ። ወላ አሁንም ቢሆን ዱላው አልቦሰነላቸው። ንጹሃን ህዝብም እነ በላይም እነ ወርቁ ዘገየን የመሰለ እየተገደሉ ያሉበት ነው። ተወድም ይህን ዘር ብንገዛው ሁሉ በሰውም ቢመጣ ሁሉ በሰው በሬ እየተሸጠም ቢገዛ ሁሉ እርግጥ አለ የሌለው መሬታችን ዋልካ ላይ ነው፣ ገባይ ላይ ነው። ከዚያ ላይ ፖሊስ ሚኒሻ የሆነ አድማ በተን የሆነ አላሰራም ብሎ ዘረ ተጀመረ በኋላ ልበል ለምሳሌ አጉማስን አተለመ ወዲያ አባረው ነው የሰደዱት። ዝርዝሬውም ነገ እንረጨዋለን እኛ እየሞትነ አንቺ ባለቀለብ ልትሆኝ ነው ወይ አንተ ልትበላ ነው ወይ አምን ተነስቶ ብለው አባረው የሰደዱበት ቄስ ሞላን እንደ ምሳሌ አጉማስ ማማሩን እሱ የኔን የመንግስትን ብዙ ሰው ነው ተባረው የመጣ እንተን አንዱ ዓለም በዳኛውን እኔ እንኳን ማውቃቸው ማለት ነው ገበሮች ተለይተው ተባረው የመጡበት ወራት ነው። የዚህን ጉዳይ እውነት መንግስት አለ ብዬ በአሁኑ ሰዓት እኔ መናገር ማለት መንግስት ስለሌለ ሁላችንም ታፍነን ነው ተቀምጠን ያለው። ለመናገርም አሁን ያሰጋል። የተናገረ ሰው ነገ ይጨነቃል። እሺ ምናልባት ችግራችንን ለህዝቦችን ችግር እንዲጠይቅ ካለ ጥሩ ነው። ነገር ግን ይሄ መንግስት የመጨረሻ ጊዜ እኔ በተወልጄ እስከማድረግ ድረስ እንዲህ አይነት መንግስት አይቻልም። ለመበደል እንጂ ህዝብ ለመጥቀም የመጣ መንግስት አይደለም። ሲጀመር ጀምሮ በተለይ በአማራ ላይ ያለው ተጽዕኖ ከመርግ የበለጠ ነው።
በአንድ በኩል እንዳይታረስ ያደርጋል። ልንዘራ ዘርና በሬ ጠምደን ስንቀር አባሮ የሚሰድ መንግስት ምን አይነት መንግስት ነው ይሄ? አንድ ግለሰብ እንኳ ባልይ ግለሰብ ይሄን እርምጃ አይወስደው እና አልሙ ይባላል እንጂ ጥፉ ተጣፉ ይላል። ተመልከቱ፣ ወንድም ተወንድሙ እያዋጋስ ዛሬ ፋኖም የኛ ልጅ ነው፣ መከላከያም የኛ ልጅ ነው። እሱ አዋግቶ መጨረስ ይህ መንግስት ይባላል እንዴ? ደገሙ ወለጋን መንጥሮ የአማራ ህዝብ መንጥሮ ጫካውን ገብቶ እያመረተ 800 ኩንታል አንድ አርሶ አደር እያመረተ ለገበያ የሚያቀርብ ህዝብ በሚሊዮን የሚቆጠር ህዝብ ተሰዶ ሲመጣ ምን እርምጃ ነው የወሰደ መንግስት? አንድም እንኳ ተመልከቱን፣ ፍትህ የማይሰጥ አቤቱታ ፍትህ የማይፈታ መንግስት። እንግዲህ ተመልከቱት፣ እንግዲህ ህዝብ ተማዳበሪያ ተለያይቶ ምንድን ነው ኑሮ ነው የሚኖረው? ከዘር ተለያይቶ ማዳበሪያስ ቢሆን እሱ ከመጣር ልጅ ላይ ተሰቅሎ ዛሬ ድሃ እኮ አልገዛውም። አንዳንድ ቀደም የቋጠሩ ባለፉት መንግስታት የቋጠሩ ሀብት የያዙ ሰዎች ናቸው እየገዙ ለዘር የበቁ እንጂ እኮ ሌላው በፍጹም መግዣ አጥቶ ነው የቀረ። እና መንግስትማ ይህ መንግስትማ የሰው ጠጉር እንደቆጥሮ ይጨርሳል። እሱ የሚያመጣው በህዝብ ላይ በደል ኢትዮጵያ ነጣጥሎ ብሔር ተብሔር የሚያዋጋ የሚያጋድል መንግስት ከምን ነው የሚፈጠ እንደዚህ? ኢትዮጵያማ እውነት ኢትዮጵያ የሞተች እንደ እና በጣም ተቆጥሮ የማያልቅም። ዛሬ ድገሙ እንግዲህ ፍትህ አላመጣ ሲል ጥያቄ አልመለስ ሲል ህዝብ ደግሞ ጥያቄ አልመለስም ብሎ ሲጣላ እንኳን የማያውቅ መንግስት ነው። ጥያቄ የማይመለስ ፍትህ የማይሰጥ መንግስት ምን መንግስት ነው? ስለዚህ ነው ህዝቡም ህው ብሎ የተነሳ በሱ ምክንያት ክላልን አንወድህም ሲባል እንኳን የማያውቅ ምን አለን ክላልና ዛሬ ህዝቡ ባዘን ላይ ነው ያለ። ተመልከቱት። እዚህ ላይ 15 ሰው አስጨቅጭቆ አንድ ቀን እንደ ዳቦ ያስቀበረን ደራርበን እንደ ዳቦ የቀበር ነው። 15 ወንድም ነው ያሳጣን። ተመልከቱ። ዚያድ ያሳያል። ሷን ምንም በቃ አርሶ አደር ከበሮቻቸውና ከምሽቶቻቸው ከመሬታቸው ጋር ብቻ የሚተዳደሩ ተሳሰው የሚተዳደሩ 15 ንጹሃን ያስገድሉ በአንድ ቀን እንደ ዳቦ ነባብርን የቀበር ናቸው። ከዚያ ተመለሱ። ህዝቡ ባዘን ላይ ነው። ባዘን ላይ ያ በአፈሙዝ ይደቃል፣ ይሄዳል፣ ይታሰራል። ገንዘብ አጣ ይባላል። ገንዘብ ያለው ተፈታ። ገንዘብ የሌለው እኮ እዚያው የእስር ቤት ቁራኛ ሆኖ ነው ያለ። አሁንም ቢሆን ያልተፈታ ገንዘብ የሌለው አልተፈታም። እዚያው የእስር ቤት ቁራኛ ሆኖ እየቀረ ነው። እና እኛማ ተናግረን አንጨርሰውም። እኛማ ህዝቦች የዚህን መንግስት በደል ምንም ተነግሮም አያልቅ። እንዲህ አይነት መንግስት ነው። የጥጃ ብረቴን ሽምብራ ቆርጥም የገዛሁትን ብረቴን ወሰዱ። መሳሪያዬን ክላሽ መሳሪያ ወሰደብኝ። እንግዲህ 160 ሺህ ብር የገዛኋትን ወሰደብኝ። 160 ሺህ ብር የኔ የድሃው ብዙ ይጠቅመኝ ነበረ። ወይም ገንዘቡን ቢሰጠኝም ያ ያስመሰግነው ነበር። በነጣ ሄደ እና ዛሬም ቢሆን ወደፊት እኔ እንጃ ህዝቡ ባዘን ላይ ነው ያለ። እንዲያው እውነት መንግስት ከልቶ ሌላ ለህዝብ የሚያዘንና ለልማት መንግስት ይመጣልናል ብለን ባዘን ላይ ነን። መድኃኒዓለም እየረዳን ነው፣ ይረዳናል ብለን እናስባለን። ሀዘናችን ትካዜያችን በጣም የናረ ነው እና ተቆጥሮ አያልቅም በደሉ ተቆጥሮ። ዛሬም ቢሆን እኮ እንግዲህ ያው በጣም ገበያ ላይ ስንሄድ እኮ ሳይታሰብ ሰው ይታሰራል ገበያ ላይ ራሽ። እንግዲህ ተመልከቱ። ለምን ከዚህ በደራት ዘራም ተብሎ ተከልሎ ብዙ ገበሬ ተባሯል። ቢያንስ በሺህ የሚቆጠር ገበሬ ተባሯል። በሮቹን አስጎትቶ ወደ ቤቱ እያለቀሰ መጣ፣ እንባውን እያበሰ ዘሩንም በሮቹንም ተሸክሞ መጣ። በምን ምክንያት ነው እንዳትዘሩ ያደረጓል? የእኛ መናኸሪያ ነው። ለምን ትዘራላችሁ? የእኛ መናኸሪያ ነው የሚሆን። ከዚህ በዳር አዘሩም ተብሎ ተዘራ የተከለከለ የታገደ አልቀሰን ያው እርሻው ፈጓል። እኛ መሮሯጫ ነው አትዘሩም በዚህ ላይ ዞሮ የተከለከለ እና ዘራችን ይዘን መጠናታት እንዝራው። በውድነት የገዛ ነው ማዳበሪያ ምን ላይ ያርገው? በቃ ሀዘር ተለያይተናል። እንግዲህ ሄጅ ወዳፍ ቆመ። እንዴት እናርግ? ዝም ብሎ ጅምላ ንጹሃንም ሁሉ አርሶ አደሩን ከቤት ውጡ እያለ እንግዲህ ብዙ በዚህ ቀበሌ ውስጥ ብዙዎች ገና ያላደጉ ህፃኖችን እየተው ነው የሞቱ። ከቤት ውጡ ተብለው እንግዲህ ስንት አንገላተው በሽመል ተደብድበው በአፈሙዝ ተደቅተው መሞታቸውም ላይቀር እንደዚያ ሆነው በእኛ ቀበሌ ውስጥ አምና በ2006 ዓመተ ምህረት ታህሳስ 24 ቀን ይመስለኛል እንግዲህ ባይረሳኝ ወደ 15 የሚሆን ንጹሃን ነው እንግዲህ
በአንድ መቃብር የተቀበሩ እነዚህ ሁሉ ምንድነው ከቤታቸው ውጡ እየተባሉ ነው። ለምንድን ነው የሚዋጋ ኃይል እኮ ከፊት አባቶች በታሪክም እንዳስቀመጡት አልሆነም ነው እንጂ ውጊያ ከፊትም የቆየ ነው። ግን የሚዋጋ ኃይል ቢመታ ቢሞት መቼም ከፊት አውቆት የገባ እስከሆነ ድረስ ምንም አይደለም። ግን ንጹሃን ዜጋ አርሶ አደር ልጅ አሳድጋለሁ፣ አገር አስተዳድራለሁ፣ እርሻ እያረሱ አመርታለሁ ያለው ልጆቻቸውን እየተው ስንት ወጣቶች እንግዲህ ልጆቻቸውን እየተው ሞተዋል። በዚህ በሚቀጥለው ደግሞ እንግዲህ ጥቁር አፈር ሁለት አይነት ጥቅም እየሰጠ ነው። መጀመሪያ በቆሎ ይዘራል፣ በኋላ ደግሞ ሽምብራ ይሆናል። አሁን በቆሎ መዳበሪያ ተወዶ እያለ ከዚያም ተበዳድሮ በውድ ገዝቶ ሊዘራ ሲል አዘሩም ተብሎ ገበሬው እንግዲህ የተባረረበት ምክንያት በጣም በመንግስት ከሆነ ይህን አይሰራም። መታየት ያለበት ልማት አልሙ ከፊት እንደሚባለው ልማት አርሶ አደሩ እንዲያለማ፣ እርሻ እንዲያርስ፣ ዘር እንዲዘራ፣ ልማት እንዲስፋፋ ነው እንጂ ትምህርት መስጠት ያለበት ልማት አይለማም እያለ እንግዲህ ብዙ አርሶ አደሮች ዘራቸውና በሬያቸውን ነርተው ወደ ቤታቸው ተመልሰዋል። የውጭ መንግስት የዓለም መንግስት ቢሰማን ነው እንጂ የሀገር ውስጥማ የስራውን ድርጅቱን እየሰራ ነው። ሁሌም እንግዲህ ስራውን እየሰራ ያለ የኛ መንግስት ብለን የያዝነው ነበረ። ያለማል ብለን እኛንም ያበለጽገናል ወደ እድገት ይመራናል ብለን ነበር። እንኳን እድገትና ልማት ልናይበት የሰው ህይወት እየጠፋ ነው ያለ ማለት ነው። እና በቤተ ክርስቲያንም ብዙዎች እንግዲህ ሰንበት ተማሪዎች የተመቱም አሉ። አምና ታኅሳስ 24 ቀን እንግዲህ ቤተ ክርስቲያን ሊያከብሩ ታቦተ ሕጉን አውጥተው ቤተ ክርስቲያን አክብረው ታቦተ ሕጉንም አድምቀው ሊሄዱ ሲሉ እንግዲህ ብዙዎች ሰንበት ተማሪዎችም ራሱ ተደብድበዋል፣ ህይወታቸውም ያጡ አሉ። እና ይህም የዓለም መንግስት ቢያይልን መንግስትን ወይ በስርዓት እንዲሆን ቢያደርግልን ያሊያም ደግሞ ቅያሬ አድርጎ እንደሚሆን አቤቱታችን ቢሰማን ስል ነው እኔ የማመለክተው። እንግዲህ የውርሻ ካልታረሰ ዘር ካልተዘራ ልማት ካለማ ጦርና ራብ እንግዲህ አይቻልም። ራብ ጦር ይሻላል እንደሚሉት እንግዲህ ሐዋርያት ሁሉም እንግዲህ ልማት ከሌለ የሚበላ ከጠፋ ሁሉም ወደ ጦርነት ሁሉም ወደ ሞት ነው የሚሄድ ማለት ነው። እና አሁን ቀደም እየበላን እየጠጣን ግን ችለነዋል። ይህን ጦርነቱንም የሚሞተው እየሞተ ነገም የኛ እስከሚደርሰን እያልን ዝም ብለን እየበላን እየጠጣን ወደ እግዚአብሔር እየጮህን የምናመለክተውም የለም፣ ዝም ብለን ተቀምጠናል። እሺ እኔ የምለው ተፈቀደልኝ። እኔ በዚህ አርሶ አደር ላይ ምን እንደሆነ እንጃ። እኔ ከእድሜም ገፋ ብሏን በልቼ ጠጥቻለሁ፣ በሞትም አይጎዳኝም ነበር። ነገር ግን ወጣቱ ምን ሊሆን ምን ያድርግ ምን ይብላ? 23 ሺህ ብር ማዳበሪያ ገዝቶ ወይም ደግሞ ዘር ደግሞ ገዝቶ የሚበላውና የሚጠጣው አጥቶ እየተንከራቸ ሲመለስ ምንድነው ብዬ ብል ከሜዳ ዳር ነው ያለሁኝ። ኧረ እኛ ተመለሱ ተብለን ያተከለከልናል እያዘሩ እየተከሱኝ እንደ ታኅሳስ 24 ቀን እንደሞቱ ሰዎች ደራርበን እንደቀበርናቸው ሰዎች አይቼ እያለቀሱ ነው ያለው። እና ሁሉ እኛ ሸመገልኖችስ እንደወደ እንዴት ህፃናት ይለቅ በራብ ካለ እህል መንግስት ይኖራል እንዴ? ካለ እህል አገር ይኖራል እንዴ? አቤት የእግዚአብሔር ያለሽ እያልን ያለን አልቀናን። ነገ ወዲያ የሚመጣው ራብና ቸነፈር እየታየኝ ያለን እኔ በሽምግልና በቀደም በማውቀውና በተረዳሁት ነገር 15 ሰዎች እኮ ደራርበን ቀብረናል። ነሐሴ 24 ቀን እና ሰኔ ታኅሳስ 24 ቀን እና ንጹሃን ያውም አንዱ እንኳን ታጋይ እንኳን ወይም አንድ ነገር ቢሆን እንኳን ይገባ ነበር። እንደገና በሌላ ቀበሌ የሄዱትስ ሙተ ዝክር የመጡት የሄዱትስ ደግሞ አናውቃቸውም። ደግሞ 3 ነው 4 ሞተዋል ነው የሚባል። ኢትዮጵያ ሀገራችን እንግዲህ የምትመራ በአንድ ገበሬና በሁለት በሬ ነው። ሁለት በሬና አንድ ገበሬ አግዶ እንዴት ነው ሀገራችን እንግዲህ ሌላ ቴክኖሎጂ የለት ያላረስን በሁለት በሬና በአንድ ገበሬ የምትመራ ተሆነች ኢትዮጵያ እድገቷን አቆመች ማለት ነው። አቆመች ማለት ሰው እንግዲህ ህይወቱን ሰርቶ ታላደሰ ሞተ አለቀ ማለት ነው። ስለዚህ እንዴት ቢያዩ ነው ይህ መንግስት እንዲያው ማያልን ማያል ሌላ ቴክኖሎጂ ነን በሮቻችንና አንድ ራሳችን ነው የምንመራ። ኢትዮጵያ የምትመራ ጠቅላላ እኔ እንደማምነው በአንድ ገበሬ በሁለት በሬ። ስለዚህ ከነዚህው ሌላ እድገት እንደርሳለን ቴክኖሎጂ እንደርሳለን ስንል ከነዚህው ደግሞ በሮቻችንን አቁመን እኛ እንዳንሰራ ማድረግ ምን አይነት ቢታየው ነው ይህ መንግስት?
አልፈጀንም ማለት ነው። አቁም ማለት በቃ ዘር ማጥፋት ማለት ነው። ዘርስ እያጠፋ ነው። አሁን እንዲሆን ይህን ችካቶ እየተመታ ነው። አርሶ አደሩ ችካቶ እየተመታ ነው። መቼ ፋኖ ጋር ነው የተጣላ? መቼ ከሌላ ተቃዋሚ ፓርቲ ጋር ነው የተጣላ? ከአርሶ አደሩ ጋርና ህዝቡ ጋር ነው የተጣላ። ይህ መንግስት ህዝብን ለመጨረስ ነው የተነሳ። እኔ እንዲያው ያ የሚወዳደረውን መንግስት የሚገዛው ሊያሳጣ መስል እኛን ጨርሶ ይህ የሚገዛውና የሚመራው ሊያሳጣ ነው የሚመስል እንደኔ ዓላማ ስመለከተውና እንዲህ አይነት ችግር ያለው መንግስት ነው እና ይህ መንግስት በቅርቡ ሰዓት የዓለም መንግስት አልከናለን ህዝቦች እኛ ለጌታ ለመድኃኒዓለም ለሁሉም እያዘንን እያለቀስን እየተከዝን አዘንተኛ ያልሆነ የለም። ሁሉም የጥቁር ልብስ ነው እያዘነ ያለና እዚህ ድረስ ነው የዚህ መንግስት ችግሩ ተነግሮም አያልቅ። በአንድ ሰው ጠጉር ልክ ነው ተነግሮም አያልቅ።